ቤሌን አቤት። ከመጀመሪያው ነው በእኔ እንደዚህ ጨካንሽ? አምነን እየቆየን ያለፈውን ካራን አዲስ ህመም ይሆነናል። ስለዚህ ከዚህ በኋላ በዚህ ጉዳይ ባናወራ የተሻለ ነው። ቤሌን መቼም እኮ አልተወንም ብለሽኝ ነበር። አንተም እኮ መቼም እንደማትተወኝ ነበር የነገርከኝ። ቤሌን ማነው በመሀላችን ገብቶ እንጂ እንደሆነ ያደረገ? ማንም? ለሁሉም ነገር ተጠያቂ እኮ አንተው ነህ። ገባክ? ብዙ ጊዜ ብቸኝነት እንዲሰማኝ ካደረገኝ በኋላ ነገሮችን ለማስተካከል አትሞክር። ቤሌን አምናንን እንዴት ልታድነው ትችላለች? አምናን ከዚህ በኩል ከወንድሙ በፖሊሶች በኩል ደግሞ ነፍስ ስላጠፋ እየተፈለገ ይገኛል። ሌላኛው ደግሞ የሱን መረጃ ሽጠውበት አምናንን እስከ መጨረሻው ላይነሳና ለአንዴና ለመጨረሻ ጊዜ ሊጥሉት ይፈልጋሉ። ቤሌን ግን ብቸኛዋ ልታድነው የምትችለው እሷ ብቻ ናት። ስለዚህ በዚህ ሰዓት ላይ ሁለቱ አንድ ላይ ሆነው መታረቅ ይኖርባቸዋል። አምናን ምን ማድረግ እንዳለበት ስለማያውቅ ብቻ የመጨረሻ ጊዜ ተኮራርፈውም ቢሆን ቤሌንን ሄዶ ለመጀመሪያ ጊዜ ሲያወራ ሰምታችኋል። ቤሌን ሰሞኑን በጣም ትልቅ ችግር ውስጥ ገብቻለሁ። ጭንቀት ብቻ ሆኖብኛል። አንድ የደበቅኩት ሚስጥር አለ። እሱ ታወቀብኝ ማለት እኔ እስከ መጨረሻው ድረስ ለዚህ ነገር ምንም ላላገግም እስከ መጨረሻው ሊሄድ ይችላለሁኝ። ምን ማድረግ እንዳለብኝ ጨንቆኛል። ሚስጥሬን እንዴት ማናገር እንዳለብኝ። ቤሌን ግን እያንዳንዱን ከኋላ ያኮረፈችበትን ምክንያት ወደ ኋላ ትታ እሱን ለማጽናናትና ምን ማድረግ እንደሚችል ምናልባት ሚስጥሩንም ለሰው ማካፈል ከቻለ ለመስማት ዝግጁ እንደሆነች ትነግረዋለች። በክፍል 44 ታዲያ ወንድሙ የሱን ትክክለኛ ሚስጥር እንዳወቀበት ሰምቷል። አምናን ይሄ ወንድም ተብየው ምናልባት ለመጥፎ ነገር እዛ ቤት ውስጥ እንዳለ እየጠረጠረ ይመጣል። ነገር ግን ወንድምየው ምን ያህል የከፋ ቦታ እየሄደ እንዳለ አታውቁም። በጣም እየቀረባት ያለው ቤሌንን ነው። ስለዚህ ቤሌን በዚህ ሰዓት ላይ ልትጎዳ ትችላለች። ቤሌን ሁለት የተሳሳቱ ሰዎችን እየቀረበች ነው። አንደኛዋ ሜርሲ ናት፣ ሁለተኛው የአምናን ወንድም ነው። አብዛኞቻችሁ ኮሜንት ላይ እየሰጣችሁ የነበረው የአምናን ወንድም ባሮክ በጣም መጥፎ ሰው እንደሆነን አንዳንዴ ዲቃላ ወይንም ደግሞ ሌላ ቦታ የተወለደ ሰው እውነትም እንደዛው ብሎ መጠራት አለበት እያላችሁ አብዛኞቻችሁ ኮሜንት ላይ ስትስማሙበት ነበረ። ነገሩ ግን እንደዛ አይደለም። የአምናን ወንድም ወይንም ባሮክ እያለ ያለው በልጅነቴ እኔ ስለተጎዳውና የተጎዳውበትምና ተደብቄ እንድኖር የተደረግኩት በራሱ በዚሁ በአምናን ምክንያት ስለሆነ አሁን ስላደኩኝ ራሴው አስከፍለዋለሁኝ ያደረገኝን ሁሉ እያለ ነው። አምናን ምንም እንኳን ስለተደረገበት ወይንም ልጁ ላይ ስለደረሰበት በደል ምንም ባያቅም የሱ ጥፋት ባይሆንም ግን ባሮክ የሚያስበው አንተን አንቀባረውና እንደላቀው ለማሳደግ ሲሉ እኔን ደበቁኝ። ምክንያቱም እንደዚህ የተወለድኩትኝ ያኔ ያንተ እናት የነበረችው ከሌላ ሰው ስለሆነ አንተን የወለደችህ በዚህ ሁኔታ ላይ ባሏ እንዲያቀባ ስላልፈለገች እኔን ደበቀችኝ። የደበቀችበት ምክንያት አንተ እሷን እናቴ ትክክለኛው ወይንም ደግሞ የሁለታችንም እናት እኔን አጋልጣ እሷ የድህነት ኑሮ ከመኖር ይልቅ እኔው ብቻዬን እንድወጣው አድርገኝ፣ እሷ ግን ከናንተ ጋር ድልቅቅ ብላ እንድትኖር መረጠች። ምክንያቱ የነበረውም እናቴ ልትደብቅበት የፈለገችውም የእሷ ጥፋት ባይሆንም ግን አንተን ለማሳደግና አንተን ላለማጣት ስትል ነው። ቢያንስ አንዳቸው ተንደላቀው እንዲኖሩ። የአምናንና የባሮክ እናት ያኔ ከሌላ ቦታ ላይ ልጅ እንደወለደች ከታወቀ እዚህም ከአምናንም አብሮ አጠቃላይ ያባራት ነበረ ከቤት። ስለዚህ እናትየው የወሰነችው ውሳኔ ትክክል ነበረ። ሁለቱንም ልጆች ተጎሳቅለው ከሚያድጉ አንደኛው እንደ ዕድል ተፈርዶበት ተጎሳቅሎ እያደገ አንደኛው ግን የሀብት ማማ ላይ እስከ ጥግ ድረስ እንዲሄድና ከአባቱ ጎን እንዲሆን ተፈረደበት። ይሄ ነው አምናን ያጋጠመው ጣፋንታ። አሁን ላይ ምንም እንኳን ባሮክ ላይ መፍረድ አትችሉም። ምንም አይነት ነገር ቢያደርግና ምንም አይነት ነገር ለመጉዳት ቢሞክር። ታዲያ ቅድም እንደነገርኳችሁ ይህን ሁሉ ክስተትና ይህን ሁሉ ጥፋት ማስቆም የምትችለው ቤሌን ብቻ ነች ብያችኋለሁ። ለምን እንደሆነ ላስረዳችሁ። ቤሌንን ገና ከመጀመሪያው ባሮክ ወደዛ ቤት ውስጥ ለጥፋት ሲገባ እያፈቀራትና እየወደዳት መጥቷል። እያንዳንዱ የምታጫውተውና የኋላ ታሪኳን እየሰማ በመጣ ቁጥር ለሷ እያዘነ መጥቷል። ነገር ግን በዛኑ ጥፋት ላይ አሁንም ቢሆን
የእሱን አቋምና ምንም አይነት ነገር ጥፋት ለማጥፋት እዛ ቤት ውስጥ ቢመጣም ከአቋሙ እስካሁን ድረስ አላሰናከለችውም፣ ወይንም እሷ የምታውቀው ነገር የለም። ለዛም ነበረ ታዲያ እስካሁን ድረስ እሷን እየቀረባት ያለው በትክክለኛው መንገድ ነው። ከዚህ በፊት የደረሰበትን ነገር እየተናገረም ቢሆን ምንም እንኳን ከአምናን ጋር ያገናኘዋል ብላ ባትጠረጥርም አምናን ትክክል ነበር ያደረገው እሷን ሄዶ ማማከሩንና ከእሷ መፍትሄ መፈለጉን። እያንዳንዱ የምትጠረጥረው ነገር እሷ ጋር ካጋጠማት ምናልባት ከባሮክ የምታገኘው ደካማ ጎኑ ወይንም ደግሞ ባሮክ እዛ ቤት ውስጥ ሊጋለጥ የሚችለው በማንኛውም ሰው አይደለም፣ በቤሌን ብቻ ነው። ቤሌን ብቻ ናት የባሮክን ትክክለኛ ማንነት የምታውቀው። ብቻ ከዚህ በፊት ብዙ ጠባሳ እንዳለበት እያሳየችን ነው እሷ፣ ወይንም ደግሞ ባሮክ ራሱ እየነገራት። ያ ማለት ይሄን ሁሉ ጥፋት ወይንም ደግሞ የደረሰበትን ነገር እያንዳንዱ ነገር በአንድ ምልክት ብቻ ልታውቀው ትችላለች። ለምሳሌ ከልጅነቴ ጀምሮ እንደ ሴት ነው ያደግኩት፣ እንደ ሴት ስሰራ ውጪ እንደዚህ አድጌ ጎዳና ላይ ነበርኩኝ እያለ መናገሩ አይቀርም ለቤሌን። ይሄን ሁሉ ከነገራት በኋላ አሁን እዚህ ቤት ውስጥ ከአምናን ጋር ወንድማማቾች እንደሆኑ ብቻ ካወቀች ባሮክ አምናንን ሊጎዳው እንደመጣ ወዲያውኑ ይገባታል። ያኔ በልጅነቱ የደረሰበት በደል እሱን ሊበቀል እንደመጣና የሆነ ምክንያት ፈልጎ እዚህ ቤት ውስጥ እንዳለ በቀላሉ ቤሌን ታድነዋለች ማለት ነው። ሌላኛው አምናን ምንም ይሄንን በማያውቅበት ሁኔታ ሜርሲና ቤሌን ጓደኛ ማሞች ሆነው ተገናኝተዋል። ሜርሲ ምንም እንኳን እሷ ላይ እስካሁን ድረስ መጥፎ ነገር ባታስብም ግን መጠቀም ባላት ጊዜ ወይንም ደግሞ ቤሌንን ለጥቅም ስትፈልጋት ጊዜ ወዲያውኑ የሆነ ነገር ልታደርጋት ትችላለች። ቤሌን ይሄ ነገር አልገባትም፣ ግን የልብ ጓደኛ አገኘው ብላ ሜርሲን የምታውቀውን ነገር ዝርክርክ አድርጋ እየነገረቻት ነው። እዛ ቤት ውስጥ ሌላኛዋ እስስት ወይንም ደግሞ ያልታወቀባት አውሬዋ የአምናን ሀያት ነች። እንዴት እንደዛ እንዳልኩ ብዙዎቻችሁ ታውቁታላችሁ፣ ግን ለምን አጋነንከው ካላችሁ ይልንገራችሁ። ሀያትየው ከዚህ በፊት እንደዚህ አይነት ስራዎችን በምትሰራበት ጊዜ መወገድ ያለባቸውን ሰዎች በቀላሉ ታስወግዳለች። ለዚህም ልምድ አላት። ልጄ አምናን ሰው ማጥፋት አልነበረበትም፣ እኔው እንደለመድኩት ቀድሜው የሆነ ነገር ማድረግ ነበረብኝ ብላ ነበር። ስለዚህ ሲፈንንም ሳያገኛት በፊት ቶሎ ብዬ እሷን ቀድሜ መግደል አለብኝ ስትል ራሷ ሰምታችኋታል። ያ ማለት አውሬነቷን በዚህ ማወቅ ትችላላችሁ። ሌላው እሷ የሮያል ፋሚሊ ስለሆንን አምናን ተሳስቶም ቢሆን በፍቅር መውደቅ የሌለበት ሀብታም ካልሆነች ሴት ጋር ተሳስቶ አንድ ላይ መሆን የለበትም የሚል እምነት አላት። ለዛም ነበር ሀያትየው የቤሌንን ጸባይ እያወቀች ምርጥ እንደሆነች እያወቀች ባህሪዋም አንደኛ እንደሆነ እያወቀች ነገር ግን እሷ ቤተሰቦቿ እንኳን የት እንዳሉ ስለማይታወቅ ከአምናን ጋር በጭራሽ መጋባት የለባቸውም ብላ ትወስናለች። ከዛን ጊዜ ነበረ ቶሎ ብላ ሀብታም ሴትና ምናልባት ዝምድናቸውን አሪፍ ሊያደርገው የሚችል ሴት እየፈለገች በነበረበት ጊዜ እቺው የአምናን አብሮ አደግ የመጣችው። የአምናን አብሮ አደግ ሴት ብቻ አይደለችም፣ ወንጀሎችም እጇ ላይ ቆሽሸዋል። ከፖሊሶች ጋር ምን ያህል ዝምድና እንዳላት አይታችኋል። ነገሩ ፖሊሶችን በጉቦና በገንዘቧ እየገዛች ብዙ ስራዎችን ከዚህ በፊት ሳትሰራ አትቀርም። ለዛም ነው ፖሊሶች በደንብ አድርገው የሚያውቋት። አባቷም ጭምር በፖሊሶች በጣም ታዋቂ ስለነበረ እያንዳንዳቸው ሰዎች ወንጀል ሰሩ ተባለ ምንም አይነት ቅጣት እጃቸው ጋር አይደርስም። ግን አምናንንም ሳይወድ በግዱ አሁን ወንጀል ውስጥ አስገብተዋለች። ያኔ እስር ቤት ሆኖ የራሱ ጥፋት ስለሆነ ምንም ሳይከራከር እስር ቤት የተቀመጠው አምናን በገንዘብ ተገዝቶ ፖሊሶች እንዲለቁት ያደረጉት ራሷ እቺው የአምናን አብሮ አደግ ነበረች። አምናን አሁን እየተረዳ ሲመጣ ልጅቷ ሳታውቀውም ቢሆን የእሱን ምስጢር ለፖሊሶች እንደተናገረችና ፖሊሶች የእሱን ነገር እንዳለ ለመደበቅ ዝግጁ እንደሆኑና ምናልባት ከዚህ በፊት ያላየቸው ሰው ካለም ጭምር እስከ መጨረሻው ድረስ ሐሳብ እንደማይገባው እየተናገሩ ነበረ። አምናን ይሄ ነገር በጣም ቅር ብሎታል። ለምንድን ነው ለፖሊሶች የኔን መረጃ አሳልፋ አይሰጠችው? እኔ እኮ ዝም ብላ ያስወጣችኝ ይመስሎኛል። ለካ እውነቱን ተናግራና ያን ሁላ ሚስጥር ከነሱ ጋር አውርታ ነበረ። አምናን በዚህ ሁኔታ ላይ ውለታ ውስጥ ወይንም ደግሞ ውለታ መመለስ ይኖርበታል ማለት ነው። እሷ በደንብ ነቄ ስለሆነች ውለታ ልትጠይቀው የምትችለው በዚህ አንጻር ከኔ ጋር እንድትሆንና እንድታገባኝ እፈልጋለሁ ብላ በፈጠጣው አምናንን መጠየቅ ትችላለች። በጭራሽ እኔ እኮ በዚህ መልኩ አስቤሽ አላውቅም፣ እንዴት ነው አንቺን ማገባው ብሎ ይጠይቃታል።
ያኔ እሷ ቀድማውኑ ለአባቷ ከተናገረች ልትጋቡ እንደሆነ ሰማው። አምናን በጣም ደስ ብሎኛል ልጄን እንደምታገባ ስላወቅኩኝ። አምናን በጣም ትልቅ ችግር ውስጥ ይገባል። ከዛን ጊዜ በኋላ በአባቱ በኩልም ትልቅ ውለታ አለበት። አይ እኔ ልጅህን አላገባም ብሎ የሚመልስበት ምንም አይነት አፍ የለውም። በልጅቷ በኩልም በደንብ መረጃውን ስለያዘችበትና ነፍስ ያጠፋበትን ጊዜ ስለምታውቅበት ይህኔም ለሷም አፉን ሞልቶ አላገባሽም ብሎ መናገር አይችልም። ምን ያህል አጥምዳ እንደያዘችው በዚህ ማወቅ ትችላላችሁ። ስለዚህ ከዚህ በኋላ ማድረግ የሚችለው አምናን ምንም ሳይወድ በግዱ ልጅቷን ሊያገባትና ቀለበት ሁላ ሊያደርግላት ይችላል። ለሁለተኛ ጊዜ ቤሌን አጠገቡ ሆና ለሁለተኛ ጊዜ ሌላ ሴት ሲያገባ ልታየው ነው። ቤሌን በዚህ መሃል ውስጥ እውነታውን ማታቅ ከሆነና አምናን ወዶና ፈቅዶ ያገባት ከመሰላት እስከ ወዲያኛው ድረስ እምቢ ልትለው ትችላለች። ምንም እንኳን ፈቷት ተመልሶ ቢመጣም አምናን ለጊዜውም ቢሆን የሚያስበው አግብቻት ሌሎች ምክንያቶችን ሌሎች ሰበቦችን መፈለግ ይኖርብኛል ብሎ ካገባትም በኋላ ቤሌንን ለማሳመን በጣም ይከብደዋል። ለምን አገባህት ብሎ ከተጠየቀም እኔ የሰው ነፍስ አጥፍቼ ሰውየውን እንደገደልኩኝ ስላወቀችብኝ ከፖሊስ ከምናገርብህና ከምታገባኝ ስላለችኝ ነው ብሎም ራሱ መናገር አይችልም። እኔ የሰው ነፍስ እንዳጠፋውኝ ቤሌን ካወቀች ልትጠላኝ ትችላለች ብሎ ስለሚያስብ ያንንም በጭራሽ አያደርገውም። ምን ማድረግ ይመስላችኋል? ይሄ ቀጣዩ ክፍሎች ውስጥ የሚፈጠሩት አንዱ ትዕይንት ነው። ቤሌን በዚህ ሁኔታ ላይ ባሮክ እስከዛው ድረስ እዛ ቤት ውስጥ ካለ እሷም ቢሆን በንዴትና በእልህ ባሮክን ልታገባው ትችላለች። ባሮክ በተለይ የቤሌንንና የአምናንን ሚስጥር የሚያውቅ ከሆነ የሚወዳትን ልጅማ መቀማት አለብኝ ብሎ ከሰነዶቹ ይልቅ ልጅቷን በደንብ አድርጎ መያዝን ይመርጣል። ባሮክ እሷን ካገባና አምናንም ደግሞ ይችኑ አብሮ አደጉን ካገባ ነገሩ ረብሻ በረብሻ ይሆናል። አብዛኞቻችሁ ይህን ድራማ በዚህ መልኩ እንድትገምቱት ያደረግኳችሁ እኔ ዙበይር እባላለሁ። እስካሁን ድረስ አብራችሁኝ ያላችሁ ይሄ አዲሱ ቻናላችን ነውና ሰብስክራይብ አድርጋችሁት 1000 እንግባ። እስካሁን ድረስ 400 ላይ ነን። ቀጣዩ ክፍል እንደተለቀቀ ወዲያውኑ በእናንተው በዚሁ መልኩ እያቀረብኩላችሁ አብረን እንቀጥላለን። መልካም ጊዜ